ዛሬ ምሽት 1 ሰዓት ተኩል ላይ በአንፊልድ ዓለም ሁሉ የሚጠብቀው ታላቅ ድግስ ይጠብቃል። ማንቸስተር ሲቲን የሚያስተናግደው ሊቨርፑል ዛሬ ታላቅ እንግዳ በአንፊልድ ያስተናግዳል። ማንቸስተር ሲቲና ሊቨርፑል ካሁን ፊት 219 ጊዜ ሲገናኙ የዛሬው ለ220ኛ የሚሆን ይሆናል። በአሁን ፊት ግንኙነታቸው 19 ጊዜ ሲገናኙ ማንቸስተር ሲቲ 61ን ሲያሸነፍ ሊቨርፑል 110ን በማሸነፍ የበላይነቱን ይወስዳል። ሁለቱ ክለቦች 58 ጊዜ አቻ በመለያየት በመከባበር ወጥተዋል። ዛሬ ማንቸስተር ሲቲም በሊቨርፑል ከተሸነፈ የዋንጫው መዳረሻ የሚታወቅበትና ፉክክሩ ያበቃል ይላል ሚክ ሪቻርድስ። የማንቸስተር ሲቲ የቀድሞ ተጫዋች ሚክ ሪቻርድስ ዛሬ ማንቸስተር ሲቲ ግዴታ የሚያሸንፍና ለማሸነፍ የሚገባበት ጨዋታ መሆን አለበት ሲል አስጠንቅቋል። ዛሬ ማንቸስተር ሲቲ የሚሸነፍ ከሆነ የዋንጫው ፉክክር የሚያበቃለት ይሆናል ሲል የቀድሞ ተጫዋች ሚክ ሪቻርድስ ተናግሯል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በአንጻሩ ፔፕ ሌንደርስ ዛሬ ሊቨርፑልን እንድናሸንፍ ያገዘናል ሲል ቀልዷል። ፔፕ ሌንደርስ የሊቨርፑል ምክትል አሰልጣኝ ሆኖ በየርገን ክሎፕ ጊዜ መስራቱ ይታወሳል። የርገን ክሎፕ አሰልጣኝ ቢሆን ኖሮ የበለጠ ይቀለናል፣ ነገር ግን በአርኔ ስሎት ሁሉም ነገር ተቀይሯል ሲል ጨምሮ የተናገረው ፔፕ ጋርዲዮላ ነው። የሊቨርፑል አሰልጣኝ አርኔ ስሎት በአንጻሩ ማንንም የምንፎካከርበትና ማንንም ማሸነፍ የምንችልበት አቅም አለን፣ ይህንንም የምናሳይበት ጨዋታ ይሆናል ብሎ ተናግሯል። ስለ ኢብራሂማ ኮናቴ የተናገረው አርኔ ስሎት ኢብራሂማ ኮናቴ ውሉን ለማራዘም እየተነጋገርን ነው ሲል ተናግሯል። የኢብራሂማ ኮናቴ ውል በቀጣይ ክረምት የሚጠናቀቅ ስለሆነ ምናልባትም በሊቨርፑል ቤት ውሉን ማያራዝም ከሆነ በነፃ ዝውውር የፈለገውን ክለብ የሚቀላቀል ይሆናል። ዛሬ ዓለም ሁሉ የሚጠብቀው የምሽት 1 ሰዓት ተኩል ጨዋታ በተለይ ለአርሰናል ትልቅ ትርጉም አለው። ትላንትና አቻ የተለያየው አስቶን ቪላ አሰልጣኝ ኡናይ ኤመሪ ለዋንጫ የምንፎካከረው ክለብ እኛ አይደለንም ሌሎች ናቸው ሲል ተናግሯል እና ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ እና ቶተናም ኒውካስልን ጨምሮ ከአርሰናል ጋር የሚወዳደሩት ክለቦች ናቸው እኛ አይደለንም ሲሉ ተናግረዋል። ምክንያቱም ብለው ሲጠየቁ በአጭር ቃል በጀትና ያላቸውን ገንዘብ አቅም ብለው መልሰዋል። ወደ ቻናላችን ተከታታዮች ይህንን ጨዋታ ማን ያሸንፋል? እውን ማንቸስተር ሲቲ ዛሬ ያሸንፎ ለአርሰናል ሌላ ስጋት ይሆናል ወይስ ደግሞ የ9 ነጥብ ልዩነቱ በዚሁ ይቀጥላል? ግምታችሁን በኮሜንት ሴክሽን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ አበረታቱን። ለሚደግፉ ክለብ ግን ከወዲሁ መልካም እድል እየተመኘው ተሰናበትኳችሁ።